ሀሎ ቤተሰብ ሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አማን ናችሁ? ፒስ ነው። እኛ ሰፈር ዛሬ ዳመና ነው። ዳመና ታውቃላችሁ መቼም ይታያችኋል። እዛ ማዶ ያለው ጉም ምናምን በርቀት ቀረብ እያደረኩ ላሳያችሁ። ይታያል። ይሄ ደግሞ ድንጋይ ነው። ይሄም ዳመና እንዳይመስላችሁ ማለት ነው። ይታያችኋል። የእውነት በጣም ቅዝቃዜ ነው። ቅዝቃዜ አይገልጸውም። እዛ ጋ ቲማቲም ይታያችኋል። የቲማቲም እርሻ ይሄ ማለት ነው። እያቀረብኩላችሁ በደንብ እንዲታያችሁ ማለት ነው። የእውነት በጣም ጉም ነው። ዝናብ ሊጥል ነው። ዳመና ነው። ይኸው በርቀት ማየት አይቻልም። ሰፈሩ ተጨናንቋል ነው የምላችሁ። አስረግጬ ነው የምነግራችሁ። እንግዲህ በደንብ ስሙ። ካልሰማችሁ ያልፋችኋል። ዋ አያችሁ ደግሞ በዚህ ሳይድ እዚህ ሰፈር በአጋጣሚ ውሃ ቧንቧ የለም ታውቃላችሁ። አንዳንድ ብር ያላቸው ሰዎች ናቸው አስቆፍረው ከመሬት ውስጥ ማለት ነው። እና አብዛኛው እኔ ቢጤ በመኪና ነው የሚያስመጡት። በመኪና ግን እንደዛም ሆኖ በየጎራችሁ ያለ ልማት በጣም ገራሚ ነው ማለት ነው። አያችሁት? ይሄ ቴምር ዛፍ ነው። የቴምር ዛፍ ገና አገልግሎት መስጠት አልጀመረም። ገና አያችኋት? እቺ ድመት ማለት ነው ከኔ አትለይም። ሁሌ ህፃን ነበረች። እኔ ነኝ ያሳደግኩት። በነገራችን ላይ አሁን ወልዳ የልጅ ልጅ አሳይታኛለች። እውነቴን ነው። አያችሁት? ቴምሩ ይሄ ነው። ገና ልጅ ነው። ይቀረዋል።